በሰውነታችን ገኙ መገጣጠሚያዎች አብዛኛዎቹ እንደሚቀየር ያውቃሉ? ሰላም፣ ዶክተር ሀብታሙ ነኝ፣ የአጥንትና የመገጣጠሚያ ስፔሻሊስት ሻሸመኔ ፈያ አጠቃላይ ሆስፒታል። በመጀመሪያ ደረጃ የመገጣጠሚያ ቀየራ ስንል አንድ የተጎዳ መገጣጠሚያ በብረት ወይም ደግሞ በሴራሚክ መቀየር ማለት ነው። መገጣጠሚያ ለመቀየር ምክንያቶቹ የተበላ መገጣጠሚያ ካለ ወይም ደግሞ መታጠፍ ማይችል መዘርጋት ማይችል መገጣጠሚያ በተለያዩ ጉዳቶች ሲከሰት መገጣጠሚያውን ቀይረን አንድ ሰው ማጠፍ መዘርጋት ወደሚችልበት በደንብ መንቀሳቀስ ወደሚችልበት ይቻል ማለት ነው። መገጣጠሚያ ቀየራ ማለት መገጣጠሚያ ችግር ሊያመጡ የሚችሉ ምክንያቶች ብራት ሊሆን ይችላል፣ የዳሌ ጭንቅላት መበስበስ ሊሆን ይችላል፣ ወይም ደግሞ እኛ አርትራይተስ የምንላቸው መገጣጠሚያ ፈሳሽ ሲቀንስ የሚከሰቱ ነገሮች አሉ። እነዚህ ሲከሰቱ ከፍተኛ የሆነ ህመም ሲኖረው አንድ ሰው ማጠፍ መዘርጋት መንቀሳቀስ ሲያቅተው መገጣጠሚያ እንቀይራለን። እነዚህ የምንቀይራቸው መገጣጠሚያዎች የብረት ስሪት ሊኖራቸው ይችላል ወይም ደግሞ የሴራሚክ ስሪት ሊኖራቸው ይችላል። እንደዚህ አይነት እና የመሳሰሉት መረጃዎችን ለማግኘት ፔጃችንን ፎሎ ማድረግ እንዳትረሱ። ህክምናውን ለማግኘት ሆስፒታላችን ሁሌ ክፍት ሆኖ ይጠብቃችኋል። እናመሰግናለን።